እስልምና ለምንድን ነው ለቀህ ወጣ ይሉኛልና 1 2 3 ብዬ ቀጥላለሁ ከዛሬ ጀምሮ። አንደኛ ተስፋ የለውም፣ ተስፋ አጣሁበት። መንግስተ ሰማያት ለመግባት እስልምና ተስፋ የላት። ለምን ካልክ ሱራ 101 ቁጥር 6 فأما من ثقلت موازينه فهو في عيشة راضية وأما من كفت موازينه فأمه هاوية نملو ميزان ነው ያለው። ሚዛኑ ከወዴት እንደሆነ ስለማይታወቅ አንድ ሰው ጀነት ትገባለህ ወይ ብለህ ብትጠይቅ አላሁ አዕለም ይላል። ረቢ ቤካ አላህ ያውቃል ነው። ስለዚህ በዚህ ድንግዝግዝ ከሚኖር ሚዛን ተብሎ ስራይ ይመዘናል ብዬ እንደዚሁ እየተደናገጥኩ ከሚኖር እኔ ለቂቄ ወጥቼዋለሁ። መፍትሄ ነው። መፍትሄ ሰጣው ቁርአንን ማን ሻአ ፈሊዩእሚን ወማን ሻአ ፈሊዩክፍር لا أعبد ما تعبدون لا إكراه في الدين قد تبين الرشد من الغي እኔ አይደለም ያልኩት ቁርአናችሁ አላህ በግድ እስልምናን ከያዝክ ለቀህ ማውጣት አትችልም ብሎ የሚያስፈራራኝና የሚያስገድደኝ ከሆነ እሱ ለኔ እውነተኛ አላህ ነው ብዬ አልገምትም። አላህ ብሎ ስል እውነተኛ አላህ መፍትሄ የሚሰጥ አላህ ነው። ሶስተኛው ኢየሱስ ያድናል። ስለሚያድን የነፍሴ እርካታ ያገኘችው ኢየሱስን